ታችን ከመግባታችን በፊት በቅርቡ የአብይ አህመድ ቡድን እንግዲህ ዶክተር ጸጋይ አራርሳን ጨምሮ እነ ፕሮፌሰር ሕዝቅኤል ጋቢሳ እነ ዶክተር ኢታና ሀብቴና ሌሎችም በአገር በማፍረስ ወይም ብጥብጥ በመፍጠር በሚል ከሷቸዋል። በዚህ ጉዳይ ምን ተሰማ? ምንድነው ያለህ ስሜት? ምንድነው ሪአክሽን የሚለው እስኪ በዛውን ጀምር። ሳቅ የመጀመሪያው የኔ ግብረ መልስ የኔ ምላሽ ሳቅ ነው የሆነው። በማያውቁት ወንጀል ነው የሚከሱ፣ ራሳቸው ማያውቁ መጀመሪያ ይከሱና ያስፈራሩና ከዛ ምን ወንጀል እንፈልግለት፣ ምን ማስረጃ እንፈልግለት፣ እነማንን እናምጣ የሚለውን የሚከታተሉት። ዋናው ነገር ያው ህግን በፖለቲካ በመጠቀም ይቃወሙናል የሚሏቸውን ሰዎች ከቅርብም ከሩቅም ማጥፋት ነው። በህግን በመጠቀም ማሳቀል፣ ስፔክታክል ኦፍ ክሩሲፊክሽን ማድረግና ከዛ ያንን በመፍራት ሰዎች ዝም እንዲሉ ማድረግ ነው እና እንደምታውቀው ስለዚህ በአትሊስት ኦሮሚያን በተመለከተ የሚቃወም ወይም የተቃውሞ ድምጽ የሚያሰማ ምንም ሰው የለም። ይሄ ሁኔታ ባለበት ውስጥ ጦርነት ለማድረግና የፈለጉትን ለማድረግ እየሞከሩ ነው። በዚህ ጊዜ ደግሞ ብቸኛው የተቃውሞ ድምጽ አትሊስት ይሄ ጦርነት የኛ ጦርነት አይደለም፣ አትሊስት የኦሮሞ ወጣት ይሄን ጦርነት በምንም ምክንያት በህዝቦች ላይ የተደረገን ጦርነት፣ በህብራዊነት ላይ የተደረገን ጦርነት፣ በፌደራሊዝም ላይ የተደረገን ጦርነት፣ የራስን ዕድል በራስ በመወሰን መብት ላይ የተደረገን ጦርነት በምንም አይነት አንደግፍም። ኦሮሞ ከዚህ ጦርነት ምንም እድል ፈንታ የለውም። ኢንፋክት ይሄ ጦርነት ኦሮሞ ህዝብ ላይ የተቃጣውና ሲካሄድ የነበረው ጦርነት ቀጣይ ምዕራፍ ነው ብለን ስለቆምን ኦሮሞ ሆኖ ይሄንን ጦርነት የሚቃወምን ሰው ዝም ማሰኘት፣ አፉን መዝጋት አስፈላጊ ሆኖ ተሰምቷቸዋል። እንደምታውቀው የኔ ብዙም የሚገርም አይደለም። ከዚህ በፊትም በዚህ ማህበራዊ ድረገጽ እንደሰማሁት የጫሉ በተገደለ ማግስት እና እነ ጀዋር በታሰሩ ማግስት ተመሳሳይ የመያዣ ትዕዛዝ አውጥተው ነበር አሉ። ያው በማህበራዊ ድረገጽ ነው የማየው። ለኔ በግል የደረሰኝ ነገር ስለሌለ ቁም ነገርም የምቆጥረው ነገር አይደለም። ከዛ ባሻገር አሁን ደግሞ እንደገና የሌላ የማዘዣ ትዕዛዝ አውጥተዋል አሉ። ምንድነው ቢባል የአገር በማፍረስ ክስ ስለምን ጠረጥራቸው የሚል ነው አሉ። እና አገር ማፍረስ የሚባል ወንጀል እንዳለ አላውቅም እኔ። አገር እያፈረሱ ያሉት ደግሞ በ4 ኪሎ ቁጭ ብለው እንደ ዲስኒላንድ በዩኒፎርም የህፃናት ጨዋታ እየተጫወቱ እንዳሉ ነው የምረዳው። አገር እያፈረሱ ያሉበት ምልበት ምክንያት አንደኛ በክህደት ከሌላ ሀገር ጋር ተመሳጥረው በራሳቸው ህዝብና ሀገር ላይ ጦርነት እያካሄዱ ስለሆነ ነው። ይሄ ሳያንሰው በቀደም ፓርላማ የቀድሞ የፓርላማ አባላትን በምክር ቤት ውስጥ ሰብስቦ ኤርትራ ባትኖር ኖሮ ምን ይውጠን ነበር ምናምን ሲናገር ነበር። ሰው የመጨረሻው የአገር ክህደትና የአገር ማፍረስ ስራ እየሰራ ያለው ሰው ራሱ አብይ አህመድ ነው እና ለዚህ ነው የሚያስቀው። ይልቅ ትንሽ የሚገርመው ነገር ቀድሞ እንኳን ያው በእኔ ላይ ነበር፣ አሁን ግን በሌሎችም ጓደኞቼ ላይ ማውጣቱ ምንም አይነት የነፃ የሆነ የኦሮሞ አስተያየት የሚሰጥ ሰው በዚህ ምድር ላይ መኖር የለበትም የሚል ነው። የአገር ቤቱን አፍኖ ጨርሷል። አሁን ደግሞ ወደ ውጭ ያሉትን 4 ሌሎች ጓደኞቼን 3 ሌሎች ጓደኞቼን ማለት ሕዝቅኤልን፣ ኢታናን እና ዶክተር አወል አሉን እነዚህን 3ቱንም ጨምሮ ከሷል። እና ዓላማው ኦብቪየስሊ እነዚህን ሰዎች ተከታትሎ ይዞ ለማሰር ያው ኢትዮጵያ ብንሆን ስፋረዛም ከንሰን ድሮ ገለውኛል። ብዙ ጓደኞቼ ታስረዋል፣ ያጫሉ ተገሏል። የኔ ምንም የሚገርመኝ ነገር የለውም። ነገር ግን እነዚህ ሌሎቹ ሰዎች እስካሁን ድረስ ነፃ የሆነ የምሁር አስተያየት ነው የሚሰጡት። እኔ ከነሱ የተለየ ሆኜ ሳይሆን ያው አትሊስት ቀድሞውኑ አይን ገብቻለሁና የኔ አይገርምም። እነዚህ ግን አሁን ምንም አይነት የተቃውሞ ወይም የተለየ አስተሳሰብ የሚያሰማ ሰው በአገር ቤት ስለሌለ እነዚህንም ጭምር ክስ በመክሰስ ዝም እንዲሉ ለማድረግ የማስፈራራት ስራ ነው። ይሄ በህግ በመጠቀም ቡሊ የማድረግ ስራ ነው። በህግ በመጠቀም ዝም የማሰኘት ሳይለንስ የማድረግ፣ በህግ በመጠቀም ዌፐናይዚንግ ዘ ሎ ማለት ነው። በመጠቀም ምንም ነፃ አይነት አስተያየት እንዳይኖር
ምንም ጦርነትን በእኛ በህዝቦች ስም የማድረግን እንቅስቃሴ የመቃወም ተግባር እንዳይኖር ለማድረግ እነዚህንም ጨምሮ ከሷል። ከሁሉ ደግሞ የሚገርመው አብይ አህመድ የኖቤል ተሸላሚ እንዲሆን የምክር ሐሳብ ያቀረበው እና ደብዳቤ ጽፎ ለኖቤል ኮሚቲ ሬኮሜንድ ያደረገውን ዶክተር አወል አሎ መክሰሱ የመጨረሻ ምን ያህል ለነፃ አስተሳሰብ ኢቭን ፖለቲካል ላልሆነ አስተሳሰብም ቢሆን ፖለቲካል ያልሆነ አስተሳሰብም ቢሆን ነፃና ገለልተኛ ሂሳዊ አስተያየትን ለመስማት ምንም ፍላጎት እንደሌለው ሙሉ በሙሉ አሁን ባለው ሁኔታ ኦሬዲ ህገወጥ መንግስት ነው፣ አምባገነናዊ ነው፣ ግላዊ ነው። ኢቭን የህገ መንግስቱ የማስተዳደር ዘመኑም ሳያልቅ ማለት ነው ግላዊ የተማከለ አምባገነናዊ ስራ ነው የሚሰራው። አሁን ግን የለየለት ኦቶክራት የለየለት ኦቶሪቴሪያን ዲክቴተር መሆን መፈለጉን ያሳያል። ከዛ ውጪ ይሄ ክስ ተግባር በአጠቃላይ ኢትዮጵያ ውስጥ የሚደረገው የክስ እንቅስቃሴ ፖለቲካ በሌላ መንገድ በእጅ አዙር ማለት ስለሆነ ህግን ለፖለቲካ ጥቅም ማዋል ስለሆነ ህግን በመጠቀም ተቃዋሚዎችን የማጥፋት ጠላት የሚላቸውን ተቀናቃኞችን የመሰረዝ እንቅስቃሴ ስለሆነ አዲስ ነገር አይደለም። የነበረው በነጃዋር በነበቀለ ገርባ በሌሎቹ የፖለቲካ ተቃዋሚዎች ላይ ሲደረግ የነበረው ነገር ቀጣይ ክፍል ነው። ሌላ ያው ኦብቪየስሊ ከኛ ጋር አዲስ የማዘዣ ትዕዛዝ የመያዣ ትዕዛዝ የወጣባቸው የትግራይ ተወላጆች ናቸው። የትግራይ ሚዲያ ሃውስ ጋዜጠኞች፣ ተንታኞች፣ አክቲቪስቶች ወዘተ ናቸው። እነዚህም አላማው ይገባሃል። በአገር ቤት ቢሆኑ ወይ ይገደላሉ ወይ ይታሰራሉ ወይ ከስራ ቦታቸው ይባረራሉ ወይ ደግሞ እንደሌሎቹ ሰዎች ተሰብስበው ይታጎራሉ እና ያንኑ ተግባር ነው ያደረገው። ስለዚህ የጦርነቱ ቀጣይ ክፍል ነው ነው ይሄንን ማድረጉ ልትለው የምትችለው ልትስቅበት ብቻ ነው እና ምንም የህግ መሰረትም ያለው ክስ አይደለም። አገር ማፍረስ የሚባል ክስ የለም። ድሮ አንድ ጸረ ሰላም የሚል ክስ አላቸው የፖሊስ መዝገብ ላይ የክሱ አይነት ይልና የወንጀሉ አይነት ይልና ጸረ ሰላም ይላል። ጸረ ሰላም ምንድነው? በወንጀለኛ መቅጫ ህግ ያልተከለከለ ሁሉ የተፈቀደ ነው እና ጸረ ሰላም የሚል የሚረጋገጥ ኤሌመንቶች የሌለው የወንጀል ክስ እንዲሁ ባዶ ሰውየውን ለማያዝ ለማሰርና ለማሰቃየት ብቻ ምክንያት የሚሆን ርዕስ ነው እንጂ ወንጀል አይደለም እና አሁንም እንደዛ አይነት እንቅስቃሴ ውስጥ ነው የገቡት። አሁን ከያዙ በኋላ እንደዚህ አይነት ማዘዣ ካወጡ በኋላ የሆነ ክስ ፍጠሩ ይባላል፣ የሆነ ነገር ፈብርኩ ይባላል፣ የሆነ አይነት ማስረጃ ፈልጉ፣ ልክ በነጃዋር ላይ ሲደረግ እንደነበረው ማለት ያን አይነት ነገር ነው የሚያደርጉት። ያው ዋናው ነገር ምንድነው በዚች በአነሰም በዛ በዚች ሚዲያ ወተን የምናወራው በተለያዩ ሚዲያ አውትሌቶች ወተን የምናወራው ነገር ነክቷቸዋል ማለት ነው እና ህዝቡን የማንቃት ስራ ሌላውን የሱ የሚናገረው ትርክት አለ የሱ ትርክት ተቃራኒው ወይም the other side of the story ሌላው ትርክት በዚህ መንገድ ስለሚገለጽ እቺን የትርክት ትንጣቂ ደግሞ ለማፈን ነው። ምክንያቱም የአብይ አህመድ መንግስት ከጅምር እስከ ጭርሱ የውሸት መንግስት ነው። በውሸት ላይ የተመሰረተ መንግስት ነው። ጥፋት ያደርሳል፣ የግፍ ክምር በህዝቦች ጫንቃ ላይ ይጥላል፣ ይገላል፣ ያስራል። ከዛ በኋላ ጥቃት ያደረሰውን ጥቃት ጀስቲፋይ የሚያደርግበት ብዙ ውሸቶችን በሚዲያ ማሽኖቹ በፕሮፓጋንዳ ማሽኑ በኩል ያሰራጫል እና ያ እንዳይሆን በመከታነት እውነቱን እያጋለጥን የነበር ነው። አይ ቲንክ የተወሰኑ ሰዎች እኛ ከነዛ ሰዎች መካከል ነን። ያንኑ ነው ለካውንተራክት ለማድረግ እንደዚህ አይነት የማስፈራሪያ ወሬ ያወሩት። ሌላ ብዙም ትርጉም ያለው ነገር አይደለም። ከዛ ይልቅ በተጨባጭ በመሬት ላይ የተሸነፈ ያለ መንግስት ምናልባትም ከዚህ በኋላ እንደበቀደሙ አይነት የፓርላማ ስብሰባ ማድረግ የማይችል መንግስት ስለሆነ የመጨረሻው ነው ብያለሁ እኔ። ምክንያቱም እንዳለ ታሪኩን እና ሌጋሲውን ሁሉ ሲያስረዳ ነበር። መጨረሻ አካባቢ መንግስቱም እንደዚህ 1-3 ሰዓት ወስዶ ንግግር ሲያደርግ ነበርና እሱን ያስታወሰኝ። ስለዚህ ምንም ትርጉም ያለው ክስ አይደለምና ዝም ለማሰኘት ነው። ዝም አንልም፣ ዝም አላልንም። ኢንፋክት ተጠናክረን ተደራጅተን አስፈላጊ ከሆነ ፖለቲከኛ ሆነን እስካሁን እንግዲህ ዳር ቆመን ኮሜንቴተር ሆነን አስተያየት እየሰጠን ምሁራዊ ትንተና እየሰጠን የሆነ ያህል የኢትዮጵያን የአደባባይ ህይወት
እና በአደባባይ ህይወት ውስጥ የሚነሱ የውይይት ሐሳቦችን ለማዳበር ያቅማችንን እንደ ዜጎች እንደተማሩ ሰዎች ብዙ ጥሩ እድል ኖሮን ፕሪቪሌጅድ ሆነን እንደተማረን ሰዎች ስናደርግ ነበር። ከዚህ በኋላ ግን አስፈላጊ ከሆነ ተደራጅተን በድርጅት በፖለቲካ መልክ ይሄንን ቡድን ለመፋለም ዝግጁ ነኝ። ተስፋ እናደርጋለን ዶክተር እንዲሁ ተደራጅታችሁ ይሄንን እንደምታደርጉ። በሌላ በኩል ጦርነቱ ያነሳው ዶክተር ጸጋዬ እንግዲህ ጦርነቱ አብይ አህመድ በድል አጠናቅቄያለሁ ብሎ ብዙ ሰዎችን ሲያስፈነድቅ ውለዋል። ባለፈው ቅዳሜ ጦርነቱ አብቅቻለሁ ብለዋል፣ መቀለን ከያዘ በኋላ ማለት ነው በሱ አገላለጽ። በሌላ በኩል ደግሞ የትግራይ መንግስት ደግሞ እንዲያው ጦርነቱ እንዲያው አሁን ነው የተጀመረው፣ እንኳን ማብቃት ይቀርና እንዲያው አሁን ነው የተጀመረው የሚል መግለጫ አውጥተዋል የትግራይ ክልላዊ መንግስት። ጦርነቱ አብቅተዋል። እንዴት ነው እየተከታተልከ ያለው ስለ ጦርነት? የአብይ አህመድ ንግግር ከፕሬዚዳንት ቡሽ ጋር የሚያያይዙት ሰዎች አሉ። ኢራቅን ሲዋጋ ሚሽን አኮምፕሊሽድ ያለው ቀደም ብሎ ማለት ነው። እና እንዴት አየው ይህንን ንግግር የአብይ አህመድ? የሁለቱም የሚያገናኛቸው አንድ ነገር ምንድነው? ሁለቱም ጦርነታቸው ግብ የለውም፣ ወይም ለጦርነቱ ያስቀመጡት ግብ የተሰወረ ግብ ነው። ለምሳሌ ጆርጅ ቡሽ ሽብርን እዋጋለሁ ነው፣ ዎር ኦን ቴረር ነው ኢራቅ የወሰደው። የፈጸመውና አኮምፕሊሽድ ሚሽን አኮምፕሊሽድ ያለው ግን ኢራቅን የያዘለት ነው እና መንግስቱን ያፈረሰለት ነው። ይሄ ምን ማለት ነው? አላማው የነበረው ድብቅ አላማው የእውነቱ አላማ ሽብርን መዋጋት ሳይሆን ሬጂም ቼንጅ ነው፣ መንግስት መቀየር፣ መንግስት መገልበጥ፣ የቆየ ቂም መወጣት ነው። ከ91 ጀምሮ ለረጅም ጊዜ ሰዳም ሁሴን እና ኢራቅ የአሜሪካን መንግስት ሲሟገቱ ስለነበረ የዛ ቂም የመወጣት እርምጃ ስለሆነ በዛ ሴንሱ ቂማቸውን የቂም ጥቃት ስላደረሱ ደስ ብሏቸዋል። ስለዚህ ሚሽን አኮምፕሊሽ ሰው አሁን ጦርነቱ ግብ ሳይኖረው ተዋግተው ወይም እውነተኛ ግብ ሳያስቀምጡ ተዋግተው ከግብ አድርሰናል ብለው ከተናገሩ አክቹአሊ እውነተኛው ግባቸው፣ እውነተኛው አላማቸው፣ እውነተኛው ሞቲቫቸው ምን እንደሆነ እያጋለጡ ነው ማለት ነው። የቂም ጥቃት ለማድረስ ብለው ግን በሌላ ሽፋን በአብይ በኩል በኋላ የኢራቅ ጦርነት እንደምታውቀው ያው የዲሞክራሲ እና የነጻነት አምጪዎች አድርገው ነው ራሳቸውን ዲስክራይብ ያደረጉት። አላማው የነበረው ዲሞክራሲን ኤክስፖርት ማድረግ ነው ማለት ነው። በዲሞክራሲ ስም ህዝብን መቅጣት ማለት ነው። እና ያንን ሞቲቫቸውን ግልጽ አደረገ ማለት ነው። ከዛ ደግሞ በተግባር ደግሞ የዘይት ዘረፋ እና ሀገሪቱን የማፍረስ ስራ ነበረ። በዛ ሴንሱ ልክ ነው። ይሄንን ለማድረግ ስለሆነ ይሄ የድብቁን ሚሽናቸውን ለመተግበር በተንቀሳቀሱ መጠን ለድብቁና ለሌብነት ሚሽናቸው ስኬት ነበራቸው። ስለዚህ ሚሽን አኮምፕሊሽድ አሉ። ከዛ በኋላ ግን የኢራቅ ሁኔታ ይሄው እስከዛሬ ድረስ የምናየው ነው። አብይ አህመድ ለጦርነቱ ግብ ምንም ግብ የሌለው ጦርነት እንደነበረ በግልጽ እናስቀምጥ ነው። አብይ አህመድ ይሄ ጦርነት አላማው ህግ የማስከበር ነው፣ የተወሰኑ የህወሓት አመራር ውስጥ ያሉ ወንጀለኛ ሰዎችን የመያዝ ነው ብሎ ነበረ ጦርነቱ የጀመረው። አሁን መቀሌ ገባን አሉ። መቀሌ ገባን ብለው ግን አንድ ካሏቸው ወንጀለኞች መካከል የወንጀል ተጠርጣሪዎች መካከል አንዱን እንኳን ሲይዙ አላሳዩን። ስለዚህ ምኑ ነው ግብ የመታው? ምኑ ነው ሚሽን አኮምፕሊሽድ የሆነው ብለህ ስትል ድብቅ የሆነው ሌላ ሚሽን ነው። ምንድነው እሱ? በምንም መንገድ አንድም ይሆን ሁለት የትግራይን ህዝብ መምታት፣ በቂም ስሜት ህዝብን ማጥቃት፣ የክልሉን ግዛታዊ ሉዓላዊነት፣ የክልሉን ራስ የማስተዳደር መብት፣ የክልሉን ሰላምና ጸጥታ የማናጋት እና እንደፈለጋችሁ በራሳችሁ ክልል በራሳችሁ ህግና ሰላም ተዳድራችሁ መብታችሁን አስከብራችሁ መኖር አትችሉም። በጸጥታ በከተማችሁ በአገራችሁ ላይ መኖር አትችሉም። ይሄ በኦሮሚያም ሲያደርጉት የነበረ ነገር ነው፣ በሌሎችም ክልሎች። ስለዚህ ያንን ዝም ብለን አናይም። እናንተ ራሳችሁን መንግስት አቋቁማችሁ በህዝብ ተደግፋችሁ ምርጫ አድርጋችሁ በሰላም ስትኖሩ ማየት አንፈልግም። ስለዚህ በምንችለው መጠን ከዚህ በፊትም ስናስፈራራ እንደነበረው እንደቁሳችኋለን እና ይሄን ደግሞ እያደረግን ነው ለማለት መቀሌ በመግባት ማለትም አመራሩ
ከዛ ሪትሪት ባደረገበት ያለምንም ኮምባት ነፃውን ህዝብ ምስኪኑን ህዝብ በሞርታር ለመደብደብ ሞክረው ኮምባት ጠብቀው ምንም ኮምባት ስላላጋጠማቸው መቀሌ ገብተናል ጦርነቱን አሸንፈናል ወዘተ አሉ። ኦኬ ጦርነቱን አሸንፈናል ግቡንም መተናል ካሉ የታሉ የታሰሩት ወንጀለኛ ያላቻቸው ሰዎች አሳዩን። ሁለተኛ መቀሌ ሪሊ ገብተዋል ወይ? ከገቡ ለምንድነው መቀሌ ውስጥ ቁጭ ብለው ቤተ መንግስት ወይም ደግሞ ሌሎቹ የመንግስት ተቋማት ጋር ገብተው ስራ ሲሰሩ መግለጫ ሲሰጡ ያላየ ነው? የነሱ የተልእኮ መንግስት አዲስ አበባ አዋቅረንለታል የሚለው የዶክተር ሙሉ ነጋ ቡድን እስቲ መቀሌ ሲንቀሳቀስ ለምን አናየውም? ይዘው ከሆነ ገብተው ከሆነ እሺ አላማቸው የራስን እድል በራስ የመወሰን መብት የሚጠቀምን ማንኛውንም ሰው ሂሚሌት ማድረግ ነው። ስለዚህ በነፃነት ያለ ስጋት ያለ ሰላም ማጣት ያለ መናጋት የአገሩን ክልሉን የሚያስተዳድር መንግስት እንዳይኖር አድርገናል። ስለዚህ ተሸማቆ ትሪት አድርጎ በጦርነት ሁኔታ ውስጥ እንዲቀመጥ በማድረጋቸው ይሄን አቺቭ አድርገናል ማለት ነው። ባጭሩ ምንድነው ይሄ ጦርነት አላማው? አንደኛ ቂም በቀል ነው። ለምን? የትግራይ ህዝብና ህወሓት በ1991 የአማራይ ተስፋፊነትንና የበላይነትን የሚያቀነቅነውን የኢትዮጵያ ኢምፔሪያል ኢትዮጵያን መንግስት አሸንፎታል። ያንን ሽንፈት ለመበቀል 27 ዓመት ሙሉ በፕሮፓጋንዳ በተለያዩ የስም ማጥፋት የዘር ማጥፋት ጥሪ ሲሳተፉ የነበሩ የኢትዮጵያ ልሂቃን አሉ። ኢንፋክት በአንድ ጉምቱ ፖለቲከኛ አገላለጽ በ2005 ምርጫ ጋር ተያይዞ ነው ይሄንን ያለው በበረከት ስምዖን ምን ይላል? ይሄ አዲስ አበባ አካባቢ የምታየው ተቃውሞ ማህበራዊ መሰረት ያለው ፖለቲካ አይደለም። ይሄ የኩርፈኛ ደርጎችና አንዳንድ ስራ ያጡ ምስኪን ወጣቶች ድጋፍ ነው ያላቸው ሊኖራቸውና ማህበራዊ መሰረት ያለው አይደለም ብሎ ከተናገረ በኋላ በወቅቱ ኃይለ ቃል ነው ይሄ ነገር ባይናገረው ደስ ይለኛል ስል ነበር። እኔ ራሴ በጣም ተቃውሜዋለሁ። ኩርፈኛ ደርጎች ናቸው ሲል ነበር እና ፕሪሳይስሊ ያ ቡድን ነው ሴሌብሬት ያደረገው። ስለዚህ ዋናው ነገር ይሄ ጦርነት ዋና አላማው ቂም በቀል ነው። በአብይ በኩል ለምንድን ነው ቂም በቀል የሚፈልገው? ዲፋ ያደረጉኝ እኔ ለምፈልገው ለተማከለ ግላዊ አምባገነናዊ መንግስት አቋቋም አልተስማሙኝም። ለምን? አንደኛ ኢህአዴግን አፍርሰው የራሳቸውን ድርጅት ህወሓትን አፍርሰው ብልጽግና እንዲሆኑ ፈለገ። አይ እኛ የታገልንለት ዓላማ አለን፣ ፕሮግራም አለን፣ የምንታገልለት ህዝብ አለን፣ አነሰን በዛ የምንወክለው ህዝብ አለን፣ የፖለቲካ ኃይሎች አሰላለፍ ትንተና አለን፣ የምንታገልለት መደብ አለን፣ በመስመር አለን። ለዛ ነው አሁን መስመራችን ኃይላችን ነው ምናምን እያሉ ሲመክቱም የመመከት እንቅስቃሴም ሲያደርጉ ከመስመር ጋር የተያያዘ እንቅስቃሴ ያደርጉታልና በእናንተ በኩል ብልጽግና የሚባለው ቡድን ምንም አይነት መስመር የለውም፣ ግልጽ የሆነ መስመር የለውም። በመሆኑም ከዚህ ቡድን ጋር የምንዋሃድበት ምክንያት የመርህ ምክንያት የለን። ይህ ስለሆነ ከእናንተ ጋር መቀላቀል አንችልም። ከዛ ባሻገር የህገወጥነቱ አለ። በኢህአዴግን ያፈረሱበት መንገድ፣ ብልጽግና የሚባለውን ያቋቋሙበት መንገድ ፕሮግራም እንኳን ሳይኖረው ጠቅላላ ጉባኤ ሳይሰበሰብ እንደገና የኢህአዴግን ንብረቶች የወረሱበት መንገድ ዲዞልቭ ሲደረግ ይሄ ሁሉ ህገወጥ የሆነ አካሄዶች የመቃወሙ ነገር በየደረጃው ያለ ቢሆንም ዋናው ነገር የሪዮት ዓለም ያመለካከት የፖለቲካ ኃይሎች አሰላለፍ ትንተናና የፖለቲካ ትግል ዓላማና መስመር ያለመኖር ጉዳይ ስለነበረ ፎርማሊ ህወሓት እኔ ከብልጽግና ጋር አልቀጥልም ብሎ ወጥቷል። ይሄንን ነገር በጣም ስለጎዳው አብይ ሽማግሌ ልኮ ለመታረቅ ሞክሯል። አንድ ጊዜ እንደውም 10 ሰው ብቻ ስጡኝ ከናንተ መሐከልና በቃ ሌላውን ነገር ተወላቸዋለሁ ሁሉ ብሏቸዋል። እና ሌላ ጊዜ የተወሰኑ አመራሮች እኛን ተቀላቅለዋል ህወሓትን ትተው ምናምን ብሎ ሁሉ አስወርቷል። ብዙ ጊዜ ሽማግሌዎች እየላከ በተለያየ መንገድ ልመና አድርጓል። ያ አልተሳካለትም። ለዚህ ቂም ይዟል። ሁለተኛ ይሄ ቡድን ያደረገው ነገር እሱ ህገወጥ በሆነ መንገድ ምርጫውን ሲያራዝምና ያልተወሰነ ጊዜ ስልጣኑን ያለምንም ህዝባዊ ይሁንታ ያለምንም ህጋዊ መሰረት
ሲያራዝም የፓርላማውንም የመንግስቱንም የጠቅላይ ሚኒስትሩንም ስልጣን ሲያራዝም ይሄንን ተቃውመዋል። ይሄ አንደኛ በአገርም ደረጃ ህገ መንግስቱን የሚቃረን ጉዳይ ነው። ሁለተኛ በተጨባጭ ምክንያት ሆኖ የቀረበው የኮሮና ቫይረስ ችግር ምክንያት አይደለም። ምክንያት ቢሆንም እንኳን ህገ መንግስታዊ ገደብን ህገ መንግስታዊ ግዴታን እንድንሽር ሊያደርግ አይችልም። ሊሆን የሚችለው ብቸኛው መንገድ ህገ መንግስቱን በማሻሻል ብቻ ነው። ያ ደግሞ አልሆነም። ስለዚህ በትርጉም ስም አላልተወሰነ ጊዜ የሚደረገው ምርጫን የማራዘም ሁኔታ ተገቢነት የለውም። በአገር ደረጃ ይሄን ተገቢነት የለውም ብለው በተለያየ ደረጃ ተከራከሩ። ያ ተቀባይነት ሲያጣ አትሊስት በክልላችን ግን ይሄ እንግዲህ በአንድ ህገ መንግስት ብቻ የሚተዳደር ሀገር አይደለም። አንድ መንግስት ብቻ ያለው ሀገር አይደለም። ፌደራል መንግስት ሀገር ስለሆነ ቢያንስ 2 ቦታ መንግስት ይኖራል። በእኛ ክልል እኛ በመናስተዳድረው ክልል የመረጠን ህዝብ አለ። ያለ ምርጫ ማንዴታችንን ማደስ አንችልም። ህገ መንግስት አለ፣ ምርጫ የሚደረግበትን ጊዜ የሚወስናል። ስለዚህ ያንን ማድረግ አንችልም ብለው ጸንተው ቆሙ። ይሄን በማድረጋቸው የሱን ኢዲሞክራሲያዊነት በአደባባይ አጋለጡት። አንዴ ሊቀልድበት ሞከረ፣ የጨረባ ምርጫ ምናምን ማለት ሞከረ። ከዛ እውቅና አንሰጠውም አለ። ከዛ ትንሽ ቆይቶ ደግሞ ትንሽ ብንስማማ አንዳንድ ነገሮች ምንድነው የጠየቀው? የተወሰኑ ነገሮች ጠይቆ ይሄን ካደረጋችሁ ምርጫውን መቀበላለሁ አለ። አይሆንም ተባለ። ይሄ የህዝብ ጉዳይ ነው። ይሄ የህዝብ መብት ጉዳይ ነው። የህገ መንግስት ጉዳይ ነው። ይሄ የፓርቲ ጉዳይ አይደለም። ይሄ በመሆኑ የጦርነት ወሬ ማስወራት ጀመረ። ስለዚህ በተናገረው መሰረት የቂም በቀል እርምጃ በድርጅቱ ላይ ብቻ ሳይሆን ድርጅቱን በ100% ድምጽ ምናልባት 98-99% ድምጽ የመረጠውን 2.5 ሚሊዮን ህዝብ ላይ ጭምር ጦርነት አወጀ። ናው በሌላ በኩል የዚህ ጦርነት ተሳታፊ ሌላው ኢሳያስ ነው። እሱም በ1998 እስከ 2000 በፈረንጅ አቆጣጠር በነበረው የባድመ ጋር ተያይዞ የተነሳው ጦርነት ኦፍ ኮርስ ጦርነቱ ሌላ ምክንያት ነው ያለው። ግን አይዲዮሎጂካል እና ሌላ የኢኮኖሚ ጥቅም ጉዳይ ነው። ግን በሱ ጦርነት በማያዳግም ሁኔታ ተሸንፎ ስለተመለሰ የቆየ ቂም አለው። አከርካሪው ተሰብሮ ኢንፋክት ከስልጣን ሊያባረሩት የሚችሉበት ቦታ ላይ ከደረሱ በኋላ ያ የኤርትራ ህዝብ ጉዳይ ነው ብለው ስለተመለሱ 40%ን የኤርትራን ግዛት ከተቆጣጠሩ ብለው ስለተመለሱ የዛ ሂዩሚሊዬሽን ያንን በዛ የመታትንና የመሸማቀቅን ስሜት በበቀል ለመመለስ በቂም በቀል የተወጣበት ጦርነት ነው። ስለዚህ እስከ 10 በላይ የሚሆኑ ክፍለ ጦሮችን አሰማርቶ በዚህ አይነት ጦርነት በህዝብ ላይ የሚደረግ ጦርነትን ያደረገበት ምክንያት ሌላ ምንም ዓላማ ምንም ግብ ስላለው ሳይሆን የቂም በቀል ጦርነት ነው። ቂም በቀልን ለመወጣት እርምጃ ወስደዋል። አዎ በቂም በቀላቸው መሰረት ባሰቡት መሰረት የትግራይን ህዝብ ሂሚሌት አድርገዋል፣ አልቻሉም። የትግራይን ህወሓትን አሸንፈዋል፣ አልቻሉም። የትግራይን ህዝብ አጥፍተዋል፣ ለማጥፋት ሞክረዋል። ብዙ የመጨረሻ ያለ የሌለ ኃይላቸውን ተጠቅመው በህዝብ ላይ ዘምተዋል። አሁንም እያደረጉበት ያለው ነገር አለ። ግን ከህዝብ ጋር ተጣልተ ማንንም ብትሆን መች የትም ቦታ ልታሸንፍ አትችልም። አጠፋለሁ ባልከው መጠን ህዝብ ምንም መዋጋት ሁሉ አያስፈልገውም፣ ጀግንነት አያስፈልገውም። አጠፋለሁ ብለ ከተነሳ ህዝብ የማያደርገው አንድ ነገር ብቻ ነው፣ ሰርቫይቭ ነው የሚያደርገው፣ ይኖራል። በመኖሩ ብቻ አንተን ይኮንናል። ያንተን መሸነፍ በየቀኑ በፊትህ ላይ ያውጃል። እና የትግራይ ህዝብ አለ ጦርነቱም ኢንፋክት ተጋግመዋል። እሱ ጦርነቱን ጨርሰናል ምናምን ብሎ ባወጀ በጥቂት ሰዓታት ውስጥ በተንቤን የተመታው ሚግ አውሮፕላን አለ። ከዛ በኋላ እሱ ካወጀ በኋላ አክሱም፣ ማይጽምሪ፣ አድዋ እንደገና በህወሓት እና በትግራይ መከላከያ ኃይል ስር ወድቀዋል። አሁንም ድረስ በተለያዩ አካባቢዎች ጦርነቶች ይካሄዳሉ። እሱ ካወጀ በኋላ በሮኬት አስመራ እንኳን ተደብድቧል እና ጦርነቱ አላለቀም። ጦርነቱ የህግ ማስከበር ኦፐሬሽን ነው ተብሎ የተነገረውም የህግ ማስከበር ኦፐሬሽን እንዳልሆነ የሚያሳየው አንድም ተጠርጣሪ ወንጀለኛ ያሉትን ሳይይዙ ጦርነቱን ጨርሰናል በቃ ምናምን እና ምን ትሰራላችሁ ነው እና መቀሌ ገብተናል ምናምን ይላሉ። መቀሌ ታዲያ ምን ትሰራላችሁ? ጦርነቱን ከጨረሳችሁ ታዲያ በአዲስ አበባና በተለያየ ቦታ ያሉ ተጋሮችን ማሰሩን ምን አመጣው?
እና የጦርነቱ አላለቀም። ጦርነቱ ኢንፋክት ወደ ሌላ ደረጃ ተሸጋገረ ማለት ይቻላል። የኔ ግምት የትግራይ አመራርና ሰራዊቱ ከዚህ በፊት እንደተናገረው ትግራይ ልትገቡ ትችላላችሁ፣ ግን ትግራይ መቀበሪያችሁ ነው የምትሆነው ብለው ተናግረዋል። ስለዚህ ከዚህ በፊትም ደጋግመው እንዳደረጉት ወቅታዊ የሆነ ማፈግፈግ ያደርጋሉ። ምክንያቱም አሁን ከመቀሌ ማፈግፈጋቸው ትክክል ነው ብዬ አስባለሁ። ምክንያቱም እውነተኛ ኮምባታንት፣ እውነተኛ ወታደር፣ እውነተኛ ተዋጊ ህዝብን፣ ሰላማዊ ዜጎችን ለጥቃት የሚያጋልጥ ቦታ ላይ ጦርነትን አይጋጥምም። ሺቫልረስ የሆነ ኮምባታንት፣ የእውነተኛ ጀግና ኮምባታንት ህዝብን ከአደጋ የማያጋልጥ ቦታና ሁኔታ ጊዜ መርጦ ይዋጋል እና ህዝብን ለመደብደብ በአደባባይ በአዋጅ ህወሓትን ካልሰጣችሁን ከተማውን እንመታለን። ጠቅላይ ሚኒስትሩ ከዛ በፊት ብሏል። ከአየር ላይ በቦምብ እንመታችኋለን፣ ተራርቃችሁ ቁሙ ብሏል። ወደ ገበያ ምናምን ቦታ አትውጡ ብሏል። አንድ ኮሎኔል ደጀኔ የሚባል ሰው ከተማውን ልንደበድብ ስለሆነ ከተማውን እንዳንደበድብ ከፈለጋችሁ በዚህ ያህል ጊዜ ውስጥ ህዝቡ ህወሓትን ለኛ አሳልፎ ሊሰጥ ይገባል ብሏል። ሲቪሊያንን እንመታለን ብለው ሲዝቱ ነበር። ይሄ የጦር ወንጀል ነው። የዓለም አቀፍ የጦር ወንጀል ነው። it's a war crime, it's a crime against humanity, it's a crime against peace እና በሁሉም ተጠያቂ ይሆናሉ። ነገር ግን በዚህ ሁኔታ ውስጥ ኦኬ እንደዚህ ካላችሁ ከህዝብ መሃል ወጥተን ከተማ ለከተማ ቤት ለቤት አንዋጋም፣ እንዋጋበት ሜዳ እንገናኝ ብለው ሪትሪት አድርገዋል። my hunch is the vengeance will be very very disastrous. ከዚህ በፊት እንዳደረጉት ይወጣሉ። ከቆረጧቸው በኋላ መዋጋት አያስፈልግም። ከቆረጧቸው በኋላ ሎጂስቲካሊ የሚበላው የሚጠጣው የሚንቀሳቀስበት ያጣል። በራሱ ወይ እጅ ይሰጣል ወይም ደግሞ ይደመሰሳል እና እንደተባለው ግብአተ ቀብራቸው ይሆንና በዛው ያልቃል ብዬ አስባለሁኝ። የጊዜ ጉዳይ ነው እንጂ በመሬትህ ላይ በቤትህ ላይ የሚወጋህን ጦር ላጠፋህ ነው የመጣሁት የሚልን ጦር መዋጋት አያስፈልግህም። በህይወት መኖር ብቻ መትረፍ ትልቅ ጆክ ነው። በቃ it's a cosmic level ሳታየር ትቀልድበታለህ፣ ትስቅበታለህ ማለት ነው በመኖር ብቻ። ስለዚህ ያ ነው የሚያጋጥመው። ይሄም ስለገባው ነው በቀቢጸ ተስፋ ብዙ አሳዛኝ ነገሮች የሚያወራው። ከሌን ማርክ ያለው ከሌን አስር ያለው ከሌን ይጃለው ይላል። ኢንፋክት መናገር ስለማያስፈልግ እንጂ አንዳንድ መረጃ የተያዙ ጀነራሎቻቸው፣ የተመቱ ጀነራሎቻቸው፣ ለህክምና የተላኩ ጀነራሎቻቸው እንዳሉ እነሱ ራሳቸው ያውቃሉ። ጦር ኃይሎች በምን አይነት ሁኔታ ውስጥ እንዳለ ራሳቸው ያውቃሉ። እና ጦርነቱ ወደ ሌላ ደረጃ ምናልባትም 4 ኪሎንም ጭምር ታርጌት ያደረገ ጦርነት ውስጥ የምንገባበት ሁኔታ ነው ያለው ብዬ አምናለሁ። አመሰግናለሁ። ከዚህ ጋር በተያያዘ እንግዲህ አንድ ዋንኛው ተሳታፊ የሆነው በዚህ ጦርነት ይህ ከአማራ ክልል የሄደው ተስፋፊው ኃይል ነው። ይሄኛው ተስፋፊ እንግዲህ በምዕራብ ትግራይ የገባባቸው ከተሞች አሉ። እንግዲህ የትግራይ ኃይሎች ሲያፈገፍጉ የገባባቸው አካባቢዎች የራሱ አድሚኒስትሬሽን እየመሰረተ ነው ያለው። ይህ ህጋዊ በሆነ መንገድ የራሱን አድሚኒስትሬሽን መስርቶ እዛ አካባቢ የነበሩ ሰዎችም እየገደለ አንዴ እያባረረ በጣም ከፍተኛ የሆነ ግፍ እየሰራ ነው ያለው። በዚህ አይነት እንደዚህ አይነት አብይ አህመድ የህግን ማስከበር ብሎ የህግ ማስከበር ብሎ የጀመረውን ጦርነት እንዲህ አይነት ወንጀል እየተሰራ ያለበት ሁኔታ ነው ያለውና እንዲህ አይነት ስራዎች በሌሎች የአገሪቱ አካባቢዎች ለምሳሌ በኦሮሚያ ይሁን በተለያዩ አካባቢዎች እንደዚህ አይነት የመደገም ሁኔታቸው ሊደገሙ ስለሚችሉ ምን ያህል ነው አደገኝነታቸው? እንደዚህ አይነት ስራዎች አብይ አህመድ አሁን በግልጽ እየሰራ ያለው በተለይ ከዚህ ከተስፋፊው ኃይል ጋር ያው እንዳልኩ የህግ ማስከበር ጉዳይ አይደለም። ይሄ በጉልበት የመንግስት የመቀየር ስርዓት የመቀየር regime change and system change ነው። ትግራይ ኢትዮጵያ የራሳቸው ህገ መንግስታዊ ስርዓት አላቸው። መንግስት መጣ መንግስት ሄደ የሚቀጥል ለዘላቂ ሰላም አስፈላጊ የሆነ ህገ መንግስታዊ ስርዓት በቦታው አለ። አብዛኛው በኢትዮጵያ ያሉ ብሔር ብሔረሰቦችና ህዝቦች በዚህ ህገ መንግስት መሰረት ያሰቡትን
ህገ መንግስቱ ያስቀመጠውን መብት ገና ሪያላይዝ አላደረጉም፣ አክቹዋላይዝ አላደረጉም። ነገር ግን የህግ ቃል ተስፋ አለ። ህገ መንግስቱን እንደ ተስፋ ሰነድ ያዩታል። በህገ መንግስቱ የተቀመጠውን መዋቅር እንደ ዋስትናቸው ያዩታል። ከኢህአዴግ ጋር የነበራቸው ክርክር፣ ከቀድሞው ህወሓት ጋር የነበራቸው ክርክር ሁሉ ጊዜ በህገ መንግስቱ የተቀመጠው ነገር ለምን አይተገበርም? ህገ መንግስቱ ይተግበር የሚል። ኢህአዴጎችም ሁሌ ሪትሪት ሲያደርጉ ወይም ራሳቸውን ኤክስፕሌን ሲያደርጉ የሚሉት መርሁ ችግር የለውም፣ ያተከባበር ችግር አለብን፣ ሙስና አለብን፣ የመልካም አስተዳደር አፈጻጸም ችግር አለብን፣ የመተብተብ በኔትወርክ የመያያዝ በተለያዩ መንገዶች የመንግስትን ካፕቸር የማድረግ እንቅስቃሴ አለ፣ ይሄን እናርማለን፣ እንታደሳለን፣ በጥልቅ እንታደሳለን ምናምን ሲሉ የነበሩት ነገር ነው። እዚህ መሰረታዊ የሆነ መግባባት በዛ ሀገር አለ፣ ኮንሰንሰስ አለ፣ ህገ መንግስታዊ መዋቅር አለ፣ ማዕቀፍ አለ፣ ለመብቶች የሚጠቅም ዘላቂ ሰላም ለማስፈን የሚያስችል የህገ መንግስት መዋቅር አለ። ይሄ መዋቅር አይመቸንም ነው። ከዚህ በፊት ደጋግሜ ብያለሁ፣ በዚህ ሚዲያም በሌላ ሚዲያ። አብይ አህመድ የሚያነበው ከኢትዮጵያ ህገ መንግስትና ከኢትዮጵያ ነባራዊ ሁኔታ ጋር የተያያዘ ፖለቲካ ሳይሆን ከሌላ ስክሪፕት የመነጨ ፖለቲካ ነው። ያ ስክሪፕት ደግሞ አንዳርጋቸው ጽጌ ፍኖተ ካርታ ብሎ በእጁ የሰጠው ጽፌ ሰጥቼዋለሁ እንደዚህ ያህል ገጽ ዶክመንት ብሎ የተናገረው ነው። ይሄ እኛ የምንለው ነገር አይደለም። ከዛ ስክሪፕት ነው የሚያነበው። የአብይ ህገ መንግስት የአንዳርጋቸው ጽጌ ጽሁፍ ነው። የአብይ ህገ መንግስት የነሱ ስውር ፍኖተ ካርታ። ከዛ ህገ መንግስት ሲያነብ ዋና ዓላማው ህወሓትና የህብረ ብሔራዊ ፌዴራሊዝምን የሚደግፉ ሰዎችን ከዛ ምድር ማጥፋት ማሸነፍ አይደለም። ይሄው በፖለቲካ አንተን የማይመችህ የፖለቲካ ሐሳብ ያለው አደረጃጀት አሰላለፍ ካለ ያንን አሰላለፍ የምታመክነው በፖለቲካ በውይይት በሐሳብ ልቀት ለህዝብ በማቅረብ እንዳይመረጥ በማድረግ በማኮላሸት ነው። ያንተ ሐሳብ የሚያሸንፍ እናሸንፈዋለን ሳይሆን ይሄንን ሐሳብ እንገጥመዋለን፣ ፍለፊት እንከራከረዋለን ሳይሆን። ለዚህ ነው ብርሃኑ ነጋ ለምን ይሄን ያህል የኢትዮጵያ ፌዴራሊዝም አይጠቅምም ካለ በአደባባይ እንከራከር፣ ሳትፈሩ እንከራከር ብለን ጠይቀናል። ጠይቄያለሁኝ እኔ በግሌ አንድ ምላሽ አላገኘም። አይናገሩም። በየራሳቸው ሚዲያ ይሄዱና ዘረኛ፣ ትምክተኛ ምናምን እያሉ ያወራሉ የራሳቸውን ወይ እና ዋና ዓላማቸው ይሄ ነው። ይሄ ይዘውት የመጡት የድብቁ ህገ መንግስት አላቸው። ድብቅ የራሳቸው ህገ መንግስትና የራሳቸው የለውጥ ፍኖተ ካርታ አላቸው። ዓላማው ህወሓትን እና የህብረ ብሔራዊ ፌዴራሊዝም ደጋፊዎችን ሙሉ በሙሉ ማጥፋት። እንዴት? በኃይል። ሁለተኛ እነሱን በኃይል ካጠፋ በኋላ ሌላ ስርዓት መዘርጋት። እንዴት? በኃይል። ስለዚህ የዚህ ጦርነት ዋና ዓላማ ህግ ማስከበር ምናምን አይደለም። ህገ መንግስታዊ ስርዓት ማክበር ቢሆንማ መጀመሪያ የሚጀምረው በህገ መንግስቱ መሰረት ምርጫ በማካሄድ አይደለም። ይሄ ዋናው ዓላማው ሬጂም ቼንጅ ነው። መንግስት መቀየር፣ ስርዓት መቀየር ነው። ይሄንን የምታየው አሁን ተቆጣጥረናል ባሉባቸው በኃይል በገቡባቸው ቦታዎች አዲስ መዋቅር ጦርነቱን በጀመረ ማግስት የትግራይ አስተዳደር አቋቁም ያለው ብሎ ምንም ያልተመረጠ በትግራይ ህዝብ ትግል እንቅስቃሴ ውስጥ ያልነበሩ የሌሉ ሰዎችን ይሄው የትግራይ ክልል ጊዜያዊ መንግስት ብሎ ጦርነቱን ሳካሄድ ከነሱ ጋር እየተማካከርኩ ነው ያደረኩት ብሎ 4 ኪሎ አስቀምጦ ሲፈልግ እንደ ሪሞት ኮንትሮል አሁን ውጡና በቴሌቪዥን ተናገሩ፣ አሁን ዝም በሉ ምናምን የሚላቸው ሰዎች ያ ምንድነው የሚያሳየው? ጦርነቱ የህግ የማስከበር ስራ ሳይሆን እሱ ሽፋን ነው እንጂ ጦርነቱ ስርዓት መቀየር፣ መንግስት መቀየር፣ አስተዳደራዊ ሁኔታን አደረጃጀትን መቀየር፣ በሌላ አገላለጽ የርዕዮተ ዓለም ለውጥን በጉልበት ማምጣት ነው። ናው የዚህ ጦርነት ዋና ተሳታፊና ራሳቸውን እንደ ባለቤት አድርገው ከሚጠቅሱት ወገኖች አንዱ ነገዱ አንዳርጋቸው ምናምንም ሲገልጹ እንደነበረው ካየኸው የኢትዮጵያዊነት ባላደራ ነን የሚሉት ጀግና የአማራ ህዝብ ልጆች የሚሉት የቁርጥ ቀን ልጆች ብለው የጠሯቸው የአማራ ክልል የፖለቲካ ልሂቃንና የአማራ ክልል ልዩ ኃይል፣ የአማራ ክልል ሚሊሻ፣ የአማራ ክልል ፖሊስ የተሳተፈውን ጦርነቱ ውስጥ በገሃድም በተግባርም የተሳተፈው ይሄ ነው። ይሄ ቡድን ገና ከአንዳርጋቸው ማነው ያኛው ጀነራል እስር ቤት የተገደለው በኋላ
አሳምነው ጽጌ ጀምሮ እነዚህን ልዩ ኃይሎች አዘጋጅቶ ሁለት ቦታ ሞክሯል እኮ ከዚህ በፊት በራያ በኩል በቆቦ በኩል ተመቶ ነው የተመለሰው። ወልቃይት የኛ ነው፣ የወሎ ኦሮሞ የኛ ነው፣ ሙሉ በሙሉ መጥፋት አለበት፣ በወሎ ያሉ ኦሮሞዎች መጥፋት አለባቸው ብለው ሰፋፊ እንቅስቃሴ ሲያደርጉ ነበር። በደቡብ በኩል ወደ ሰሜን ሸዋ በኦሮሚያ ዞን ውስጥ ብዙ እንቅስቃሴ ለማድረግ ጥረት ሲያደርጉ ነበር። አጣዬ ላይ ማለት ልዩ ኃይል አሰልጥነው የሽብር ተግባር ሲነዙ ነበር። ሰው የሞከሩትና ያደረጉትን ነገር አሁን ጊዜ መጣና የህግ ማስከበር ስራ አብይ ለማድረግ ጦርነት ሲያውጅ እነሱ ደግሞ የት ጋር ነው የህግ ማስከበር ስራውን የጀመሩት? በድንበር ላይ የት? ወልቃይትና አለማጣ ወይም ራያ። እና ይሄ የሚያሳይህ ነገር እነዚህ አንደኛ የዚህ ጦርነት ዋና ስፖንሰሮች በሐሳብ ደረጃ እነዚህ እንደሆኑ የአይዲዮሎጂ ጦርነትም እንደሆነ የምታየው ከዚህ ነው። የነበረው ህገ መንግስታዊ አደረጃጀትና ፌደራላዊ አወቃቀር አይመቸንም፣ ትክክል ያልሆነ አወቃቀር ነው። ይሄ አወቃቀር የኛን መሬት አላግባብ ለሌሎች ሰጥቷል። የኛን ህዝብ አይደለም፣ የኛን መሬት አላግባብ ለሌሎች ሰጥቷል። ያንን መሬት ማስመለስ አለብን። ለዚህ ነው ይሄ ጦርነት ያስመላሾች ጦርነት ነው። ይሄ ስርዓት በአጠቃላይ ያስመላሾች የርስትም የስርዓትም የቀድሞ ስርዓት ወደ ቀድሞ ክብር የመመለስ የአብይ እንቅስቃሴ ነው። እነዚህ ደግሞ የርስት አስመላሾች እንቅስቃሴ ነው የሚያደርጉ። ስለዚህ እነዚህ ሲነርጂ ስለሆነ በፍጥነት እሱ የህግ ማስከበር ብሎ የትግራይን ህዝብ በአውሮፕላን በድሮን ሲደበድብ፣ በሌላ በኩል በኤርትራ ድንበር በኩል ሰብሮ ከጠላት ጦር ጋር ድንበርን ሰብሮ ሲዋጋ፣ እነሱ ደግሞ የፊውዳል ጦርነት ይዋጉ ነበር። የመሬት ማስመለስ ለመሬት የሚዋጋ ፊውዳል ነው ባጭር አገላለጽ። ለመብት የሚዋጉ ቢሆንማ መብትን እንዴት አድርገን እንደምንጠይቅ ክልሎቹ እንዴት እንደሚካለሉ እንደገና ሪኮንፊገር እንደሚደረጉ ህገ መንግስቱ ያስቀምጣል። ኢትዮጵያ ህገ መንግስት ቀደም ሲል እንዳልኩ ፖለቲካን ከብረት ለማላቀቅ ያለን የመጨረሻው ተስፋ በዛ አካባቢ ላይ ቀደም ሲል እንዳልኩ ዘላቂ ሰላም ለማምጣት የሚያስችል የመጨረሻው ተስፋ ብለን የምንንጠላጠልበት ምክንያት አይደለም የክልል ካርታ የአገሪቷ ካርታ ለመቀየር ብትፈልግ ጉልበትና ኃይል አያስፈልገውም ነው የሚለው። የክልል ካርታ ለመቀየር ከፈለክ ለምሳሌ በተለያዩ ክልሎች እኮ ነበሩ። በዳሌ አካባቢ ሲዳምኛ ተናጋሪ የሆኑ የሲዳማ ሰዎች ከነ መሬታቸው ከነ ወረዳቸው ከነ ቀበሌዎቻቸው አላግባብ በወላይታ ስር እንዲተዳደሩ ተደርጓል ሲባል ጥያቄ ቀርቧል በህገ መንግስት መንገድ። በሲዳማና በኦሮሚያ መካከል ወንዶ ገነት አካባቢ የአላግባብ የሆነ መካለል አለ ሲባል ጥያቄ ቀርቧል በህገ መንግስት አግባብ ምላሽ አግኝቷል። በሞያሌ አካባቢ በሶማሌና በኦሮሚያ በሶማሌ ክልልና በኦሮሚያ መካከል የድንበር አላግባብ የመካለል ሁኔታ አለ ሲባል ጥያቄ ቀርቧል በህገ መንግስት መንገድ ምላሽ ለማግኘት ተሞክሯል። ሳይቻል ሲቀርም የጦርነት ምክንያት ሆኖ ታስታውሳለህ። በአግባቡ ስላልተመለሰ በአግባቡ ስላልተያዘ በኢትዮጵያ ህገ መንግስት ውስጥ አንድ ክልል የሚቋቋምበት መንገድ 4 መስፈርቶች አሉ። የህዝብ አሰፋፈር፣ ማንነት፣ ቋንቋ እና የህዝብ ፈቃድ የሚመለከተው ህዝብ ፈቃድ ይላል። አዎ ክልሎቹ ሲደራጁ እነዚህን መስፈርቶች ይዘን እየሄድን ሬፈረንደም እያደረግን እንዳልተደረገ ይታወቃል። ይሄ ዴፊሲቱ ነው። ነገር ግን ጥያቄ ያለው ሰው በዚህ መሰረት እንዲካለል ከፈለገ በህገ መንግስት አግባብ በፌዴሬሽን ምክር ቤት ጥያቄ አቅርቦ በዛ አግባብ በህዝቡ ፈቃድ ሬፈረንደም ተደርጎ ወደሚካለለው ይገባል ማለት ነው። በወልቃይትም ሆነ በራያ በተለያዩ አካባቢዎች ይሄ ጥያቄ የህዝብ ጥያቄ ከሆነ በትክክል ማድረግ የሚችሉት ነገር በፌዴሬሽን ምክር ቤት በምርጫ በሬፈረንደም ህዝቡ እንዲወስን ማድረግ ይቻላል። ጉዳዩ የህዝብ መብት የማስከበር ጉዳይ ሳይሆን መሬት የማስመለስ ጉዳይ ስለሆነ መሬትን ለማስመለስ ደግሞ ነፍጥ በማንሳት ልክ እንደ ድሮ እንደ አባቶቻቸው ነፍጠኝነትን በተግባር ነው የተገበሩ። አሁንም በዚህ የውሸት ጦርነት የውሸት የህግ ማስከበር ጦርነት ስም እዛ አካባቢ ላይ ከገቡ በኋላ ያደረጉ ያሉት በነፍጥ መሬትን ከተቆጣጠሩ በኋላ የራሳቸውን አስተዳደር ድሮም ነፍጠኞቹ እንደዛ ወላይታም ሲሄዱ ኦሮሚያም ሲሄዱ እንደዛ ነው ያደረጉት። ይሄዳሉ፣ የአካባቢውን ንጉስ ያስራሉ፣ ይገላሉ፣ የአካባቢውን አስተዳደርና አሰራር ያፈርሳሉ። ከዛ በኋላ የራሳቸውን ወታደራዊ አገዛዝ ይጭናሉ። ከዛ በኋላ የሚያደርጉትን ቋንቋ ይወስናሉ፣
ማን መኖር እንዳለበት ማን መኖር እንደሌለበት ይወስናሉ። ስለዚህ የዘር ማጽዳትና የዘር ማጥፋት እንቅስቃሴ የተካሄደ ነው በስፋት በደቡብ ምዕራብ ትግራይ። አሁን ይሄንን እያደረጉ ነው ያለው። ይሄ ደግሞ ዛሬ በትግራይ ሆነ እንጂ ለረጅም ጊዜ በአደባባይ ሲሰብኩት የቆዩት በኢትዮጵያ በአጠቃላይ በተለይ ደግሞ በኦሮሚያና በደቡብ ክልል ከተሞች ላይ እናደርገዋለን ብለው እየተማማሉ ያሉት ጉዳይ። አሁንም ትግራይ ላይ ይሄንን አድርገን ቀጥሎ የሚቀጥለው ኦሮሚያ ነው ደቡብ ክልል እያሉ እየፎከሩ ይሄ የቆየ ያረጀ የፊውዳል ጦርነት ነው እያካሄዱ ያለው። የሪአክሽነሪ የማስመለስ ጦርነት ያስመላሾች ጦርነት ነው የምንልበት ምክንያት ሁለት ነገር ነው ማስመለስ የሚፈልጉ። አንደኛ ስርዓት ማስመለስ ይፈልጋሉ። የነፍጠኛ ገባር ስርዓት ማስመለስ ይፈልጉት። በህዝብ ፈቃድ ላይ ያልተመሰረተ አሰራር ነው ማስመለስ ይፈልጉት። ዲሞክራሲን የሚጠላ አሰራር ነው የሚፈልጉት። ሁለተኛ ፌደራሊዝምን፣ ህብራዊነትን እነዚህን ነው የሚቃወም አሰራርና ስርዓት ነው የሚፈልጉት። ሁለተኛ የመሬት የማስመለስ እንቅስቃሴ ነው የሚያደርጉት እና መሬት አስመላሽ፣ ርስት አስመላሽ እና ስርዓት አስመላሽ ጦርነት ነው እያደረጉ ያሉት። የአብይ መንግስት ቁመናው እንዳልኩ በተደበቀ ሌላ ስክሪፕት ነው የሚመራው እያልኩህም፣ ዋና ነገሩ ግን በራሱ የሚናገረው ነገር ወደ ቀድሞ ክብር ይሄን ሀገር መመለስ የሚል ነው። ስለዚህ ዝም ብሎ ይሄ ሂስቴሪካሊ ኢትዮጵያ ትፈርስም ምናምን የሚለው ንግግር ከየት ነው የሚቀዳው ካልክ ከአማራ ኤሊት አንግዛይቲ ነው። ማን ነው ኢትዮጵያ ትፈርሳለች ብሎ በየቀኑ ሲጨነቅ የሚውለው? ሱፕሪማሲስት አምሃራ ኤሊት ነው። ይሄ ኤሊት ደግሞ በኢትዮጵያ ስም ይደራጅ በአማራ ስም ይደራጅ ይሄንን ነው ሲልንም፣ እኛ ደግሞ ቀደም ብለን ስንል የነበረው ይሄ ሀገር የኛም ሀገር ነው። ይሄ ሀገር የኛም ሀገር ከሆነና ባለቤትነት ካለን የኢትዮጵያ መጎዳትና መፍረስ ሊያስጨንቀን የሚገባው እኛ ነን። ችግር ሲፈጠርም በሞት ይሄንን ሀገር የምንጠብቀው እኛ ነን። የጠበቅነውም እስካሁን ድረስ እኛ ነን። ሳይደላን መብታችን ሳይከበር የዜግነት እኩልነት ሳይኖር እንደ እውነተኛ ኢትዮጵያዊ ሳንቆጠር እኔ ጸጋዬ አራርሳ በኢትዮጵያ ፓርላማ ቀርቤ ንግግር አድርጌ ሲጨርስ ስለ ህገ መንግስት አስተምሬ ሲጨርስ ሰዎች ያሉኝ ትልልቅ ባለስልጣናት የፓርላማ አባላት ያልሞቱ አሉ። ይሄ እውነተኛ ኢትዮጵያዊ ነው ነው ለማድነቅ ነው ያሉት። ይሄንን ግን እውነተኛ ኢትዮጵያዊ መሆነው ጥሩ ነገር ስናገር ነው እንደ ቀነኒሳ በላቤ ሮጬ እንደ ኢትዮጵያ ሯጮች እንደ ኦሮሞ ሯጮች ነው እንዴ እውነተኛ ኢትዮጵያዊ ነው ሆነን ማስመሰክረው? እዛም ያልኳቸው ስሜ አውግቸው ግርማቸው አበበ ምናምን ቢሆን ኖሮ ረጋሳ ሳይሆን እውነተኛ ኢትዮጵያዊነቴ ሳይጀመር የተረጋገጠ ነበር። ባንዳ በሆነ አራርሳ ስለሆንኩኝ ግን ሰርቼ ተናግሬ የህገ መንግስቱ ያለኝን ታማኝነት አስተምሬ ያኔ ነው እውነተኛ ኢትዮጵያዊ መሆኔ የሚታመነው። እና የዜግነት እኩልነት እንኳን ሳይኖረን ይሄ ሀገር ባለው ተስፋ ሊሆን በሚችለው ትልቅነቱ መጠን ተለክተን የምንጨነቅለት የምናኖረው የምናስከብረው የምናከብረው እኛ ነን።